በቃ ዘቀለም ዜግነት ጾታ ሳይለይ ህዝብን ሲፈጀው ልጅ ጻናቂ መለያየት ሌላው መሪር ሐዘን በኤችአይቪ ኤድስ መዘዝ በርካታ ህጻናት ገና ካልጠገቧቸው ወንድምና እህቶቻቸው ጋር ላይገናኙ ይለያያሉ በናፍቆት ይሰቃያሉ በብቸኝነት ይብሰለሰላሉ እናት የማህፀኗን ፍሬ ያብራኳን ክፋይ ልጇን ገና አጥብታ ሳታጠግበው አዝላ ሽሩሩ ሳትለው ያንገቷን ስር ሽታ ሳታጠግበው ከኔ ጋር በረሃብ ከምትሞት ሂድና ሰው ሁን ብላ ለረጆች ሰጠዋለች ይቺ ህፃን ከቫይረሱ ጋር የምትኖር እናቷን ጎረቤቶቿንና ጓደኞቿን በሙሉ ተሰናብታ ወደ አዲሱ ቤቷ ወደ ረጂዎቿ እየሄደች ነው የትነው መሰንበት እኔም እንደናቴ ዘበኞራ ግርሽ ከንበርተኪያ ምቼ ፈጣሪ ያልክበት አይኔም ባይን ያየሁት ልጅ ሆድ ያንጀቴ ከጎኔ አስቀምጬ ያን ጊዜ እንዳቅማ ሲከፈል ለሁለት ጭንቅ ተበብስ ሽሎ ሲያቃድፈኝ የትገኝ ነበረ የወላጅ አዋላጅ አብሮኝ የሚሰቃይ አዝኖ የሚደግፈኝ ወልደየው ብሎ ወላጅ መረቀው ወላጅ መረቀው ከደስቲን ሰፈሰፍ ያኔ ነው የሚያውቀው ያኔ ነው የሚያውቀው ትርብትበት ከንፈሩ ያንገቱ ስር ሽታ ያንገቱ ስር ሽታ ከሞትም ያድናል እንኳን ከበሽታ እንኳን ከበሽታ ለሰው እስኪያልፍልን እንደምንም አስታውሱ እንግዲህ ልጄን አደራ ሌላው ቢከፊት አትንሱ እንደ ሰው እስኪያልፍልን እንደምንም አስታውሱ ከወላጅ እናቷ ከተለየች ከ15 ቀን በኋላ ግን ወደ እናቷ ቤት መመለሷ ግድ ሆነ አመላለሷ ግን በህይወት የተለየቻትን እናቷን ለመቅበር ነው የነዚህ አይነቶቹ ህፃናት በርካታ ናቸው በኢትዮጵያ ብቻ ከ1 ሚሊዮን በላይ ህፃናት በኤችአይቪ ኤድስ ሳቢያ ወላጅ አልባ ሆነው የቀን ጨለማ ውጧቸዋል እነዚህ ሁለት ህፃናት መንትያ ናቸው እነሱ ሁለት ይሁን እንጂ
እናትና አባታቸው ግን ከነሱ ጋር የሉም። እድሜ ለኤችአይቪ ኤድስ ወላጆቻቸውን ተነጥቀዋል። በኤችአይቪ ኤድስ ሕፃናቱ ወላጆቻቸውን ብቻም አይደለም የሚያጡት። አብዛኞቹ ከወላጆቻቸው የሚወርሱት መጦር ሀብት ሳይሆን ቫይረሱን ነው። ያለ ኃጢአታቸው ሰው ሆነው በመወለዳቸው ብቻ የቫይረሱ መኖሪያ ይሆናሉ። እነዚህ ሕፃናት ወደዚች ዓለም ሲመጡ ከቫይረሱ ጋር የተወለዱ ናቸው። ከቫይረሱ ጋር እንደተወለዱ